ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ አገሬ እባላለሁ የውልና ማስረጃ ጸሐፊ ነኝ። ዛሬ ይዤላችሁ የመጣሁት ሰነዶች ማረጋገጫ ከመሄዳችሁ በፊት እንዴት ቀጠሮ መያዝ እንደምትችሉ። ቀጠሮ ማለት ወረፋ ሲሆን በቴሌብር ላይ ስልካችሁ ላይ ባለ ቴሌብር ላይ ወረፋ መያዝ ትችላላችሁ ማለት ነው። እንዴት እንደምትይዙ ዛሬ አሳያችኋለሁ። እስከ መጨረሻው ተከታተሉ። እሺ ስልካችሁ ላይ ባለ ቴሌብር እንከፍታለን። መጀመሪያ ልክ እንደከፈትን ቀጥታ ሆም የሚል አለ፣ ፔመንት አፕ የሚል አለ። እናንተ ግን አፕ የሚለውን ትነኩታላችሁ። አፕሊኬሽን ውስጥ ስትገቡ ቀጠሮ የምትለዋ እቺ ኪው ብላ በትልቁ ከስር ቀጠሮ የምትላለች እሷን ትነኳታላችሁ። ቀጥታ ድርጅት ይምረጡ የሚል አለ። እናንተ ያው ሰነዶች ማረጋገጫ ስለሆነ ጉዳያችሁ ሰነዶች ማረጋገጫ የሚለውን እነካለን። ቅርንጫፎችን አመጣልን ማለት ነው። ያው እናንተ በአቅራቢያችሁ ያለ ሰነዶች ማረጋገጫ መያዝ ትችላላችሁ። ለምሳሌ አሁን እኔ የሚቀርበኝ አያት አደባባይ የሚለውን ነካሁኝ ማለት ነው። ወደሚቀርባችሁ እናንተም መምረጥ ትችላላችሁ። በመቀጠልም ስልክ ቁጥር አስገቡ ይላል እዚህ ጋር። እሺ ከዛ ስልክ ቁጥራችሁን ታስገባላችሁ ማለት ነው። ስልክ ቁጥራችሁን ካስገባችሁ በኋላ የማረጋገጫ ኮድ ይላኩ ይላል። እሱን ስትናኩት ቀጥታ ኦቲፒ ይልካል ማለት ነው። እዚህ ጋር እንደምታዩት ቀጠሮ ብሎ ኦቲፒ ልኮልኛል ማለት ነው። ቶሎ ማስገባት ይኖርብናል ይሄን ኦቲፒውን ማለት ነው። ሰከንድ ስላለው እዚህ ጋር እየቆጠረ ያለ ሰከንድ አለ። ሰከንዱ ካለቀ ፌል ያደርጋል። ድጋሚ ማስላክ ይኖርባችኋል ማለት ነው ፌል ካረገባችሁ። ከዛ በመቀጠል የአገልግሎት ይምረጡ ይላል። እዚህ ጋር እንደምታዩት ድርጅት ቃለ ጉባኤ ይላል፣ ብድር ይላል፣ ስጦታ ይላል፣ ውክልና ይላል፣ ኪራይ፣ ሽያጭ፣ ሌላ እዚህ ጋር ያልተጠቀሱት ሌላ ነገር ከሆነ ደግሞ ሌላ የሚለውን ትነካላችሁ። እዚህ ውስጥ ከሌሉት ውጪ ከሆነ ማለት ነው። ስለዚህ እኔ አሁን ውክልና ለመስጠት ነው ብዬ ውክልና የሚለውን መረጥኩ ማለት ነው። ስለዚህ መቼ ቀኖቹን እዚህ ጋር ያስመርጠኛል። አርብ ይላል፣ ቅዳሜ፣ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ ይላል። እናንተ የሚመቻችሁን ቀን ትመርጣላችሁ። ለምሳሌ እኔ ሰኞ አልኩት። ሰዓት ያስመርጣል። አሁን ደግሞ ወደ ሰዓት መጣ። ቀኑ ከመረጣችሁ በኋላ ሰዓት ይመጣል። ጠዋት አለ፣ ከሰዓት አለ። ስለዚህ ያልተያዙ ቦታዎችን እያሳያችሁ ነው ማለት ነው። ጠዋት 2 ሰዓት ተኩል 16 ቦታዎች አለ እያለ እየነገረን ነው። 3 ሰዓት ላይ 39 ቦታዎች አሉ። 4 ሰዓት ላይ 43 ቦታዎች ክፍት ናቸው ምረጡ ብሎ እያስመረጠ ነው። እንዲሁም ደግሞ ጠዋት ማይመቻችሁ ከሆነ ደግሞ 6 ሰዓት፣ 7 ሰዓት፣ 8 ሰዓት፣ 9 ሰዓት፣ 10 ሰዓት አለ። እናንተ የምትፈልጉትን ሰዓት ትመርጣላችሁ ማለት ነው። በመረጣችሁ ሰዓት ለኔ ወይም ለሌላ ሰው ይላል። በነገራችን ላይ በእናንተ ስልክ የሌላ ሰው ቀጠሮ ማስያዝ ትችላላችሁ። እሱን ደግሞ ማወቅ ከፈለጋችሁ ኮሜንት ላይ አሳይኝ ብላችሁ ጻፉልኝ። እኔ ደግሞ ሰራላችኋለሁ ማለት ነው። ለኔ በሚለው ይዛለሁ። ከዛ ቀጥታ ያሳየኛል ማለት ነው። የጉዳዮች ብዛት ይላል። አሁን እኔ 2 ውክልና ቢኖረኝ 2 ላለ የሰነድ ብዛት፣ ከ2 በላይ ደግሞ 3 ከሆነ 3 ነካለው ማለት ነው። የሰነዱ ብዛት የሚጸድቀው ሰነድ ብዛት ነው የሚጠየቀው። እኔ አሁን አንዱ ውክልና ነው መስጠት የምፈልገው ብዬ ሰነድ ብዛት 1 አልኩኝ። ከዛ አረጋግጥና ክፈል ይላል ማለት ነው። አረጋግጥና ክፈል በሚል ሰዓት እሱን ስንነካ የቴሌ ብራችሁን ፓስዋርድ ይጠይቃችኋል። እሱን በማስገባት 50 ብር ይቆርጣል። በመቀጠል 50 ብር ከቆረጠ በኋላ አሁን ቀጠሮ ብሎ ሜሴጅ ያመጣል። የተላከውን ሜሴጅ ሳታጠፉ በቀጠሮ ሰዓታችሁ መገኘት አለባችሁ። ዛሬ የቀጠሮ አያያዝ ይህን ይመስላል። በሚቀጥለው ቪዲዮ እንገናኝ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።